ሁላችንም ቴሌግራም አለን። ይሄ ደግሞ የቴሌግራም መስራችና ባለቤት የሆነው ፓቨል ድሮቭ ነው። የራሱ የሆነ የቴሌግራም ቻናል ሲኖረው በዛም ላይ ከ2.5 ሚሊዮን በላይ ተከታይ አለው። ዩዘር ኔሙን ግን በራሱ ስም @ፓቨል ብሎ መሰየም አይችልም። ምክንያቱ ደግሞ ከ9 ዓመት በፊት በሱ ስም ተመሳሳይ የሆነ ፓቨል ፎዶሮቭ የተባለ ወደ 2900 ተከታይ ብቻ ያለው ሰውዬ ቀድሞ @ፓቨል የሚለውን ስም ስለያዘው ነው። እንደምታውቁት ደግሞ ፍራግመንት ላይ የቴሌግራም ዩዘር ኔምን መሸጥና መግዛት ይቻላል። ይሄ 2900 ተከታይ ብቻ ያለው @ፓቨል የሚለውን ዩዘር ኔም ከ9 ዓመት በፊት የያዘው ሰውዬ እዚሁ ፍራግመንት ላይ @ፓቨል የሚለውን ስም መሸጥ ፈልጋለሁ ብሎ ለጨረታ ያወጣዋል። እዚህ ጋር የምታዩት ሰውዬ ደግሞ @ፓቨል የሚለውን ዩዘር ኔም በጨረታ ተወዳድሮ አሸንፎ በ15000 ቶን ወይንም ከ80000 ዶላር በላይ አውጥቶ ይሄን @ፓቨል የተባለውን ስም ይገዛዋል። ከዚያ 80000 ዶላር አውጥቶ የገዛውን ይሄንን @ፓቨል የሚለውን ዩዘር ኔም ከፈለገ ያሽቃበጠ ነው ኦር ስለሚያደንቀው ነው ልትሉ ትችላላችሁ። ቴሌግራም መስራች ለሆነው ለፓቨል ድሮቭ በነፃ እንደ ስጦታ ይሰጠዋል። @ፓቨል የሚለው ዩዘር ኔም ወደ 15000 ቶን ወይንም ወደ 80000 ዶላር ተሽጧል ማለት ነው። የእናንተ ስምስ የእናንተን ዩዘር ኔም በስማችሁ ማድረግ ብትፈልጉ ቀጥታ ፍራግመንት ላይ ገብታችሁ ቼክ ማድረግ ትችላላችሁ። ለምሳሌ የኔ @ቢኒ ማድረግ ብፈልግ ዩዘር ኔሜ ቢኒ የሚለውን በምን ያህል ዶላር መግዛት እንደምችል እንደምታዩት @ቢኒ የሚለውን ዩዘር ኔም ቀድሞ የያዘው ሰውዬ ዛሬ ለጨረታ አውጥቶት የጨረታው መነሻ 50050 ቶን ወይንም በዶላር ከ25000 ዶላር በላይ ነው ማለት ነው። ሌላ ምሳሌ ኢትዮጵያ የሚለውን ደግሞ እንደምታዩት @ኢትዮጵያ የሚለው ዩዘር ኔም ደግሞ በቅርቡ ተሽጧል። የተሸጠው ደግሞ በ515 ቶን ወይንም 2575 ዶላር ተሽጧል ማለት ነው። ከፈለጋችሁ የራሳችሁን ስም እያስገባችሁ ምን ያህል እየተሸጠ እንደሆነ ማየት ትችላላችሁ። ምናልባት ደግሞ ፍሪ ከሆነ የራሳችሁን ስም በነፃ መያዝ ትችላላችሁ ማለት ነው። ሌሎች በአጋጣሚ አሪፍ ዩዘር ኔም ያላችሁ ሰዎች ደግሞ ምናልባት ለጨረታ ብታወጡት ምን ያህል ሊያወጣ እንደሚችል እዚሁ ፍራግመንት ላይ ገብታችሁ ማየት ትችላላችሁ። ሰላም።